ሰላም ጤና ይስጥልኝ እንደምን ናችሁ አልማዝ ነኝ። ዛሬ አንድ 9 ነገሮች አሉኝ የምነግራችሁ እነሱን ልንገራችሁ ብዬ ነው። አንደኛው ቸኮሌት መልስ ነው ለማይረቡ ጥያቄዎች ይላል። ለማይረቡ ጥያቄዎች አንዳንድ ጊዜ ቸኮሌት መልስ ሊሆን ይችላል ማለት ነው። ከመጨነቅ ይልቅ ዳርክ ቸኮሌት ደግሞ ስኳር ያለበት እንዳትበሉ። ዳርክ ኦኬ። ሁለተኛ ድምቅ ብላችሁ መታየትን አትፍሩ። ነገር ግን መሰልቸትን ፍሩ ይላል። ድምቅ ብላችሁ መታየት ማንም ሰው አይጠላም። ነገር ግን መሰለቸት ግን መጥፎ ነው ይላል እና እንደዛ ነው። ሶስተኛ ከእያንዳንዷ ጠንካራ ሴት በኋላ ከጀርባዋ የሚመለከት አንድ ወንድ አለ። እኔ የሰማሁት ድሮ ከእያንዳንዱ ወንድ ጀርባ አንዲት ሴት አለች ሲባል ነው የሰማሁት። አሁን ግን መጽሐፉ ምን ይላል? ከእያንዳንዱ ወንድ ጀርባ አንዲት ሴት አለች። ቤቱና ወጥ ምታበስል፣ ቤቱና ልብስ ምታጥብ፣ ቤቱና ልጅ ምታሳድግ፣ ቤቱና ብዙ ነገር እሱ ሲመጣ ዳዲ መጣ እየተባለ እንዲጠበቅ ምታረግ አንዲት ሴት አለች ይላል። ስለዚህ እያንዳንዱ ወንድ ጀርባ ሴት አለች ሳይሆን እያንዳንዱ ሴት ጀርባ ምንድነው? እያንዳንዱ ወንድ ጀርባ እያንዳንዷ ሴት ጀርባ አንድ የሚመለከታት ወንድ አለ። ብዙ የተሳካላቸው ሴቶች ስታዩ ሪሌሽንሺፓቸውን ምናምናቸውን ስታዩ ጥሩ ነው እና አንድ ወንድ አለ ከጀርባ የማታዩት እናንተ ማታዩት የተደበቀ ወንድ አለ። አራተኛ እድሜያችሁ በገፋ ቁጥር እየበሰላችሁ እየተሻለ ሰው እየሆናችሁ ትሄዳላችሁ። ነገር ግን ሙዝ ካልሆናችሁ በስተቀር ይላል። ሙዝ ከሆናችሁ እየበሰላችሁ ሳይሆን እንትን እያላችሁ እንዴ። ስለዚህ እየበሰላችሁ ለመሄድ ሞክሩ ማለት ነው። አምስተኛ ሙዝ ሲባል ትዝ አለኝ። በእኛ ሀገር ጠቃጠቆ የምንለው ነበረና ጠቃጠቆ ከሆነ ቆንጆ ሙዝ ነው እያለ ስንገዛ ነበር። አምስተኛ ምርጫ ከተሰጣችሁ ሁልጊዜ ፍቅርን ምረጡ። ይሄማ በጣም የሚገርም አባባል ነው። ምርጫ ከተሰጣችሁ ሁለት ነገር ሁልጊዜ ፍቅርን ምረጡ ይላል። ፍቅር ከመረጣችሁ ከፍቅር ጋር አገልግሎት አለ፣ ከፍቅር ጋር ትሪትመንት አለ፣ ከፍቅር ጋር ብዙ ነገር ታገኛላችሁ። ስለዚህ ፍቅርን ምረጡ። ስድስተኛ ለፍቅር ያልሆነ መሰቃየት፣ ለፍቅር ያልሆነ መስዋዕትነት አይረባም። ለፍቅር ካልተሰቃያችሁ፣ ለፍቅር እንትን ካላላችሁ አይረባም። አሁን አንዳንዱ ሰው ለልጆቼ ብዬ ነው እንጂ አንዳንዱ ሰው ምንድነው የሚረዳኝ ስለሌለ ነው እንጂ አሁን ከእሱ ጋር ምኖሩ ምናምን እያለ መኖር አይቻልም። ፍቅር ተለለ የለም ነው አበቃ። ለፍቅር ከሆነ ግን መሰቃየት። አሁን አንዳንዱ ሰው በጣም በችግር ውስጥ እያለፉ ሁለቱ ግን በጣም አብቃቅተው ኑሯቸውን ምናምን የሚኖሩ ሰዎች አሉ። እነሱ የፍቅር ስቃይን ያውቃሉ ማለት ነው። ሰባተኛ ፍቅር መለኪያው የማይለካ ፍቅር ስትሰጡ ነው። የፍቅር መለኪያው የማይለካ ፍቅር ምንድነው የሚባል? አንኮንዲሽናል ላቭ ይባላል። እሱ ማለት ምንድነው? የሆነ ኮንዲሽን ሲኖር ምንድነው? የኔ አባት የነገረኝ ነገር ነበር። ሲሞላ ነገራችን ሌላ፣
ሲጎድል አንቀልድ አባባል አይደለ? እሱን አባባል ማወቅ አለባችሁ ማለት ነው። 8ኛ ጋብቻ የሚጸነሰው በተከታታይ ይቅርታ በማድረግ ነው። ጋብቻችሁን የምትጸንሱት የሚታነጸው እንደ ግንብ ቤት አሁን ይታነጻል ይባላል አይደል? እንደ ግንብ የሚታነጸው ምንድነው? በተከታታይ ይቅርታ በማድረግ ነው። አንድ ነገር ሲያደርግ ይቅርታ፣ አንድ ነገር ሲያደርግ ይቅር ብዬሃለሁ፣ አንድ ነገር ስታደርግ ይቅር ብዬሻለሁ። አንዳንዱ ቂሙን በሆዱ ይዝና መጨረሻ ላይ ንገረኝ ካልሽማ ይኸውልሽ፣ ንገረኝ ካልክማ ይኸውልህ ብሎ ከዛ በኋላ ጥሩ አይደለም። 9ኛ አንድ የዋሸህ ነገር ቢኖር እወድሃለሁ ያልኩህ ነው፣ እንደማፈቅርህ አለመናገሬ ነው ይላል። እወድሃለሁ ብዬ ዋሽቻለሁ፣ ነገር ግን እንደማፈቅርህ አልነገርኩም። ይሄ በጣም ችግር ነው። መጽሐፉ እንደዚህ ንገሩ፣ ተናገሩ። መነጋገር ጥሩ ነው። ስለዚህ ፍቅራችሁን በግልጽ ተናገሩ ማለት ነው። ስለዚህ አመሰግናለሁ። ቻው